እንኳን ስዕል ማለት ያው ስዕል በየቤታችን ያለ ነው። ታቦት ግን ታቦት ነው እንደምታውቁት። እንኳን ስዕል ታቦት አታመልክም። ችግሩ ታቦቱ ላይ ምን አለ የሚለው ነው። ለምሳሌ ታቦትን ብንል አልፋ ወኦ የሚል ስም አለ። ያንን ስም የሚመለክ ስም ነው። ስሙን እናውቃለን። ምናልባት አንዳንድ እዚህ ቤተክርስቲያን የነበሩ በጣም ለቃሉ ይቅርታና እኔ መጻጉ ይመስሉኛል ቤተክርስቲያን ኖረው ቤተክርስቲያንን የማያውቁ ሰዎች መጻጉ ታውቁታላችሁ። 38 ዓመት ኖረ ቤተሳይዳ። ግን ስለ ቤተሳይዳ አያውቅም። ድኖ ስለመሄድ ፈልጎ ብቻ የሆነ ሰውም የለኝ ብሎ እሱ ራሱ እንደተናገረው እዛ አርጅቷል። እዛ ይህን ያህል ዓመት እስኪያረጅ ኖሮ 37 አያስረጅም መሰል። ግን የቆየውን ስታስቡት እንግዲህ አናውቀውም፣ ሸምግሏል ይሄ ሰው። ለማንኛውም 37 የደዌ ዘመኑ ስለሆነ ማለት ነው እንጂ የተወለደበት አይደለም። ብቻ ይህን ያህል ዘመን ኖሮ ስለ ቤተሳይዳ አያውቅም። አንዱ እሱ ነው። ሁለተኛው እዛ ዝቅ ብሎ እዚያው 5:12-14 አካባቢ እሱ ግን ያዳነውን አላወቀም የሚል በጣም የሚያስደነግጥ ቃል አለ። ያዳነውን አላወቀም እና ሰዎች ረጅም ጊዜ በቆዩበት ሰበክንባት፣ ዘመርንባት፣ ቀደስንባት የሚሏትን ቤተክርስቲያን ሳያውቋት ኖረው በዚህ ደረጃ እንዲያው እንዴት እንዳገለገሉ ሁሉ ግርም እስኪለኝ ድረስ የሚደንቀኝ ይሄ ነው። ታቦት እንደምናመልክ ይናገራሉ ከወጡ በኋላ። በጣም ነው የሚገርመው። እና እንደዚህ ሰዎች አሁን መጻጉ ክርስቶስ ካዳነው በኋላ አላወቀውም። ስላላወቀው ዮሐንስ 17 ላይ በጥፊ መቶታል አይደለም? ይሄ ሰው ስለምን ትመታኛለህ የሚለው ስላዳንኩ ነው ወይ ነው። እና መልሰው የቃል ጥፊ የምላስ ጥፊ ቤተክርስቲያን ላይ የሚሰነዝሩት የድህነት በር የሆነችዋን ቤተክርስቲያን አላወቋትም። በቃ መጻጉ ባይሆን ሰው በአምላኩ ላይ እጁን አይሰነዝርም። የክርስቶስ ቤተክርስቲያን ላይም ምላሱን አይዘረጋም። ግን መጻጉ ከሆነ ሰው ብቻ ብዙ ነገር ያደርጋል። ለማንኛውም ብዙ ነገር ይናገራል። እና ካላወቀ ሰው በቃ ባላወቀው ልክ ነው የሚናገረው። ስለዚህ ስዕል ታመልካለች ቢሉን፣ ታቦት ታመልካለች ቢሉን በፍጹም። እንዲያውም ታቦት አንዳንዶቹ እንግዲህ በእውነት እግዚአብሔር ይቅር ይበላቸው ጣውላ እያሉ ሲናገሩ ነበር። ጣዖት እያሉ ሲናገሩ ሰምታችሁ ይሆናል። እንግዲህ አንድ መምህር እንዳለው አልፋ ወኦ የሚባል ጣዖት እያመለክን እንኖራለን ማለት ነው። ጥሩ ነው በጣም ደግሞ አልፋ ወኦ ሳይባል ታቦት አይቀርጽም። ያው እንደምታው የለም ይሄ ስም ሳይኖረው አይጻፍም። ይሄን ስም ነው ሰዎች ጣዖት የሚሉት። ከዛ ምን ይላል ደግሞ አንድ መልስ እሰጣለሁ ብሎ እንዲህ አልፋ ወኦ እኮ ብቻ አይደለም የምትሉት እንዴ ከስሩ ሚካኤል፣ ገብርኤል፣ አርሴማ ትላላችሁ ይሉ እንዴ። አሁን ይሄንን እኔ በመጽሐፍ ቅዱስ ምሳሌ ነው የምገልጠው። መጽሐፍ ቅዱስም ይቺ 27ቷን ብቻ ሰይጣን ዲያብሎስ ብላችሁ ብትጽፉ 27ቷ ላይ 33 ጊዜ ስሙ አለ። ሐዲስ ኪዳኑ ላይ ብቻ ሰይጣን ጋኔን ስትሉ ደግሞ እንግዲህ አስቡት ምን ያህል ቁጥር እንደሚገኝ። ይሄ ሁሉ የሰይጣን ስም የተጻፈበትን የሐዲስ ኪዳን መጽሐፍ ግን ቅዱስ ብለን ነው የምንጠራው። የሰይጣን ስም ተጽፎበት እንኳን ቅዱስ የምንለውን መጽሐፍ ቅዱስ እዚያ የእግዚአብሔር ስምና የወዳጆቹ ስም የተጻፈበትን ታቦት በምን አግባብ ጣዖት ሊለው እንደሚችለው እኔ እንጃ። ግልጽ ነው ሐሳቡ። እዚህ ጋር የሰይጣንም የእግዚአብሔርም ስም ግን አሸናፊ የሆነው የእግዚአብሔር ስም ስለተጻፈበት ታቦቱን የዲያብሎስ ስም ጽላቱን ማለት መጽሐፍ ቅዱሱ ላይ የእግዚአብሔር ስም ስላለ የዲያብሎስ ስም ወይም ደግሞ የጋኔን የሰይጣን ስም ሊያጨልመው አይችልም። ብርሃን የሆነ ስም አለ እዚያ ውስጥ የእግዚአብሔር ስም የክርስቶስ ስም አለ። የክርስቶስ ስም ስላለበት የሰይጣን ስም እንኳን ቦታ አልተሰጠውም። ስለዚህ ቅዱስ እያልን ነው የምንጠራው እንጂ መጽሐፍ እያልን አይደለም፣ እንደ ፊክሽን ወይም እንደሌላ መጽሐፍ። ስለዚህ የጋኔን ሁሉ ስም ተጠራቅሞ ያለበትን ከአሸናፊው ከእግዚአብሔር ስም የተነሳ ቅዱስ እያልን ከጠራ ነው ታቦቱ ለምንድን ነው እንደዚህ ሰዎች እንደዚህ ቅዱሳንና የእግዚአብሔር ስም ብቻ ስለተጻፈበት ብቻ እንኳን ማክበር አልነበረባቸውም? ለስሙ ሲሉ ለእግዚአብሔር ስም ሲባል መጽሐፍ ቅዱስን ጋኔን የተጻፈበት የጋኔን ስም የተጻፈበትን መጽሐፍ ቅዱስ ለእግዚአብሔር ስም ሲሉ ቅዱስ እያሉት የቅዱሳኑና የአምላካችን ስም የተጻፈበትን በዚህ ደረጃ ሲያንቋሽሽ መስማት ያው እንዳልኩት መጻጉነት ነው፣ አለማወቅ ማለት ነው። ስዕላትንም የተመለከተ እንግዲህ ከታች ያሉት አትበሉን የሚል ሰምቻለሁ። ይሄም ልምድ ነው ብለዋል። እሺ ከየት ያላችሁትን በል እንደው አስቸጋሪ ነው። ትክክል ነው። ከታች ያሉት ነው
ኧረ እሺ። ለማንኛውም ግን ስዕላትንም የተመለከተ ያው እናንተ እንዳነበባችሁት እንደተማራችሁት ነው። ቤተክርስቲያናችን አምልክ አታውቅም፣ ልታመልክም አትችልም። ነገር ግን እኛ በስዕል በኩል ባለ ስዕሉን ነው የምናውቀው። ቤተክርስቲያን መቼም ቢሆን ስዕልን አምልክ አታውቅም። ነገር ግን ስዕል በረከት እንዳለው ጥቅም እንዳለው እንደው ከብሉይ ኪዳን ዘመን እንኳን የታየ እንደሆነ እንደው በጣም ታዋቂው የሙሴን ነገር ብናነሳ እባብ ስዕል ስሎ እንግዲህ ሕዝብ ካዳነ በሁለት መንገድ በሽታ የጸናባቸው ድምፁን ሰምተው፣ በሽታ ያልጸናባቸው መልኩን አይተው ከተፈወሱ የመስቀሉን ስዕል ነው ያዩት፣ የክርስቶስን ስዕል ነው ያዩት እኮ። ስለዚህ ስዕልን የሚያድን ከሆነ እኔ በዚያ ሰዓት እነሱ ስዕል አያስፈልግም የሚሉት ብሉይ ኪዳን ጠቅሰው ነው አይደለም? ብዙ ጊዜ እንደዛ ነው። አዎ፣ እኛ ደግሞ ብሉይ ኪዳኑ ላይ ሙሴ ያውም ራሱ ጸሐፊው ሙሴ ስዕል ሰርቶ ህዝብ ሲፈውስ አየ ነው። እና እኛ በስዕላት የማንፈወስበት ምክንያት ምን ሊሆን ይችላል? ይሄም አሁን እነዛ በእስራኤል በሙሴ አማካኝነት ያንን የነሐስ እባብ ተሰርቶላቸው የተፈወሱ ሰዎች የነሐሱን እባብ አምልከውታል ማለት ነው? ሙሴ አምልኳል ማለት ነው? አይደለም። ስዕል ሊመለክ አይችልም፣ አይመለክም። ይህንንም እኮ አንዳንዶቹ ያውቁታል፣ ሆነ ብለው ነው። ስለዚህ እንዲያው ሙሴ ባደረገው አምሳል ነው እኛ የምንስለው። በቃ ባጭሩ እንዲያው ሌላ ውስብስቡ ነገር ይቅርና እንዲያው ሰፊው ነገር ይቅርና ሙሴ ለእስራኤል ያደረገውን ፈውስ፣ ሙሴ ለእስራኤል ያደረገውን ማዳን እኛም በቤታችን በሕይወታችን በቤተክርስቲያናችን እናደርገዋለን። በዚህ መልኩ ቢረዱት መልካም ነው። ለቀለምና ለወረቀት ግን አንሰግድም። እኛ ለባለ ወረቀቱ ነው። ምንድነው መምህር ደጉ አንድ ምሳሌ እኔ ታደጉ ቴዎሎጂ ምናልባት የምታውቋቸው የሆነ ወቅት በምሳሌ ሲጠቀሙ ነበር። ይሄንን የሙሴን ሀሳብ ወስደው ስዕል ምን ያደርጋል ብሎ አንዱ ሲጠይቃቸው መስኪና ተነስ ብለው ቦርሳውን ፈተሹት። ቦርሳውን እስኪ ክፈተው አሉት። የሆነች ጉርድ ፎቶ ተገኘ የሴት። ምንህ ናት ይቻሉት? ጓደኛዬ። እንዴት እዚህ ያለ እሷ በህይወት የለችም? እንግዲህ እሱ ጠያቂ ነው። ስዕል ምን ያደርጋል ብሎ የሚጠይቅ ለጥያቄ የመጣ ሰው ነው። ሌላ ችግር ኖሮበት አይመስለኝም። እንደ ጥያቄ ስዕል ምን ይሰራልናል ነው። እና ታዲያ አንተ እንግዲህ ምሳሌው ህጹጽ ሊሆን ይችላል። ያው ሙሉ ምሳሌ ኖሮ አያውቅም፣ አይኖርም። አንተ ጓደኛህ ሩቅ ሀገር ሄዳለች፣ አብራኝ ናት፣ አንድ ሰፈር ነን። እና ታዲያ እሷ አብራህ እያለች ጠዋት ማታ እያየሃት ፎቶዋ ምን ይሰራልሃል? አይ ይሄማ እሷን ባየሁ ቁጥር በቃ አብራ ከኔ ጋር እንዳለች በቃ ይሄ ለህልውናዋ ከኔ ጋር ለመኖሯ ፍቅሬን የምገልጥበት የእሷ መሆኔን እሷም የኔ እኔም የእሷ መሆኔን የምገልጥበት ነገር ፍቅሬን ማሳያ ነው። እንግዲህ አብራ ያለችውን ሴት ፎቶ እንዲህ ለፍቅር የሚገልጥ ከሆነ እኛ አንደኛው ፍቅራችንን ማሳያ ነው ስዕል፣ ፍቅራችንን። ሌላ ምንም በረከትም ነው፣ በሌላ መልኩ በረከትም ነው፣ ፈውስም ነው። ይኸው አይተናል እኮ ቅድም ያልኩት ሙሴ ስለ ሙሴ ስናገር እና ስዕልን አናመልክም ለበረከት ለእሴት ለናፍቆት ግን ይሄ ሆኖናል። በሌላ መልኩ ግን የምናነበው መጽሐፍ ቅዱስ እኮ ራሱ ስዕል ነው አይደለም? እንዲህ እኔ ለምን እንደሚፈሩት እኔ እንጃ። እግዚአብሔር እኮ ስዕል ነው። ስሙ እግዚአብሔር ብሎ ወይ በእንግሊዝኛ የሚጠቀም ከሆነ ጋድ ብሎ ጂሰስ ብሎ ቢጽፍ ስዕል እኮ ነው። እሺ ለዚህ ስም መስገድ አልችልም? እችላለሁ። እኔ እንዲሁ ሌላውን ተው፣ አይን እጅ እግር ስላለው ለዚህ ኢየሱስ ለሚለው ስምስ ብሰግድ ይከለክሉኛል? ለዚህ ሰዎች ጽፌው ኢየሱስ የሚል ስም እኔ እንጃ ምን ሊሉኝ እንደሚችሉ አላውቅም። ለዚህ ስም አይ በቀለም ስለተጻፈ መስገድ የለብህም ካለ ያኔ እስኪ ደግሞ ቀጣዩን እናያለን። ግን እኔ እግዚአብሔር ብዬ ብጽፍ ኢየሱስ ብዬ ብጽፍ ለዚያ ስም መስገድ ስልጣን አለኝ። አይ የለም የሚል ሰው ካለ እንዳልኳችሁ ቀሪውን የሚል ሰው ሲኖር እናየዋለን። ግን ደግሞ ኢየሱስ ብሎ መጻፍ በራሱ ስዕል ነው። እግዚአብሔር ብሎ መጻፍ በራሱ ስዕል እኮ ነው። እና ከዚህ የተለየ ነገር የለውም። በአጭሩ እንደው ለመግለጥ ያህል በእውነት እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። በደንብ አብራርተውልናል። እንዲያው ብዙ ጊዜ የምንቀጸፍበት ነው እና ይቀጥፋሉ ያው እና ያው እዚህ ውስጥ ያላችሁ በተለይ ፕሮቴስታንት የሆናችሁ ወደ ቤተክርስቲያን ለመጨመር ብላችሁ በጣም የከበዳችሁ ይህንን መልስ ሰምታችኋል። ቤተክርስቲያን
ቅዱሳን ስዕላትን እንደማታመልክ ለቅዱሳን ስዕላት ሳይሆን የቅዱሳን ስዕላት ባለቤት ለቅዱሳን ስዕላት